በዚህ ዘመን ሰዎች ተናግረው ሰዎችን ያፈዘዙበት፣ ያደነገዙበት፣ የቀጨጩበት፣ ሞራላቸው የወደቀበት የባከነ ትውልድ የተገኘበት ነው። እግዚአብሔር አልናገርም አንተ አትናገር ተባለና ሰው መናገር ጀመረ። ካድሬው መናገር ጀመረ። ሳይንሱ መናገር ጀመረ። ፍልስፍናው መናገር ጀመረ። ተናገረና እሱ ራሱ ብቻ ሬዲዮ ጣቢያው ብቻ እየተናገረ ሰዎቹ በውስጣቸው ያለቅሳሉ። ውስጣቸው ያለቅሳል፣ ኑሯቸው ያለቅሳል፣ ጊዜያቸው ያለቅሳል፣ ልጆቻቸው ያለቅሳሉ። ነገር ያስተማርነው ሬዲዮ ነገር ይጠብቃል። ዝም ብሎ ቱሪናፋ ሆኖ ነገር ነው መንፋት ነው በቃ። ግን እግዚአብሔር እንዲናገር እንደ ሀገርም እንደ ሕዝብም እንደ ቤተ ክርስቲያንም ቦታ መስጠት አስፈላጊ ነው። አሁን ኒቆዲሞስ የራሱን ጨርሷል። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። እንዴ አለ፣ ይህ እንዴት ሊሆን ይችላል አለ። እግዚአብሔርም ሲናገር እንዲህ አይነት ጥያቄ አለ እኮ ጎበዝ። እንዴት እንዲህ ሊሰራ ይችላል? እንዴ ታዲያ እንዴት ይሆን? ይቻላልና ለሚያምን ምን ይቻላል? ሁሉ ይቻላል። የማ ጉዳይ ነው ይሄ? የሳይንስ የጉልበት የፍልስፍና ጉዳይ አይደለም። ዕቃዎች ተገጣጥመው ምን ብለው ውድ የሆኑ ኤክስሬዎችና የላብራቶሪ ኬሚካሎች ጉዳይ አይደለም። ይሄ የሰማይ ጉዳይ ነው። ስለዚህ ኒቆዲሞስ የሰማው ነገር አስደነገጠው። አንዳንዴ እግዚአብሔር ሲናገር ልቦናችን ይባትታል። ስለዚህ ዛሬ ምንድነው የምትሉት? እግዚአብሔር ሆይ ምን በል ነው የምትሉት? ተናገር፣ የኔን ጨርሻለሁ አንተ ተናገር በሉ። ኒቆዲሞስ ልክ ሲጨርስ ነው ኢየሱስም መልሶ እውነት 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 እልሃለሁ እዚህ መጣችሁ እግዚአብሔር እንዲናገር ቦታ ያልሰጣችሁ ሁሉ የራሳችሁን ለመጨረስ ሞክሩ። ከዛ በኋላ እግዚአብሔር ሲናገር ተሰሙታላችሁ። አለበለዚያ ሁላችንም ተናጋሪዎች ስለምንሆን ጉዳዩ ወደ መቀባጠር ይሄዳል። ያ ደግሞ ማለቂያ የሌለው ፍቅረ ቢስ የሆነ ተስፋ የሚያስቆርጥ ቀስ በቀስ ለአሕዛብ መንፈስ አጋልጦ የሚሰጥ እውነተኛውን ታሪክ ከሕይወታችንና ከኑሮአችን የሚያጠፋ የበረከትና የረድኤት ተስፋዎች ተቋርጠውብን የምንጨነቅ የግል መዋተት ያከሰረን ሰዎች እንሆናለን። ስለዚህ እግዚአብሔር ሆይ ተናገር። ጀለጥ አድርገን ይኸው ቤተ ክርስቲያናችን የሰጠችን ትውፊት መስቀሉ፣ ሁሉ ነገሩ፣ ቅባ ቅዱሱ፣ እያንዳንዱ ነገር አለ። ስዕሉ በዚች በአብ በመጀመሪያ እጃችንን እንታጠባለን። ከዛ በኋላ የተባረከውን ዘይት እጃችንን እንቀባለን። ከዛ በኋላ ይሄን ይዛለን። በአብ በወልድ በመንፈስ ቅዱስ ስም ይህ መቁጠሪያ ቅዱሳን አባቶቼ የጸለዩት ጸሎት ኃይል ይደርበት። የቅዱሳን መላእክት የቅዱሳን አባቶቻችን የጻድቃን ነቢያት ሐዋርያት መንፈስ ይደርበት። የጌታዬ የኢየሱስ ክርስቶስ ስም ይክበርበት። ሥጋዬን እጎስምበታለሁ፣ አጋንንት እቀጠቅጥበታለሁ ብዬ እመተዋለሁ። ባይል እንደዚህ ጧ አይደለም። ያ ሥጋ ዝም ብሎ እንትን ነው። ከቻይና ኪንዶም አይተላለፍም፣ ማን አይተናነስም። ያው በቃ እንደዚህ ነው። ሥጋን ለማቁሰል ሳይሆን ለመጎሰም። የምን ኃይል ነው የሚመታው? የስሙ ኃይል ነው። የጠራችሁት ስም ኃይል እንጂ እንደዚህ ቋ አልጋችሁ በመምታት ወይም ጀርባን በመላጥ አይደለም። የስሙ ኃይል ነው የሚመታው። ተቃጠል፣ ታስር። ልክ ቅድም እንዳልኳችሁ የመግነዙን ጨርቅ፣ የመነኮሳትን ቆብ፣ የአባቶችን አጽም ወይም ደግሞ እምነቱን፣ ጸብሩን ሁሉ ነገር እንደማድረግ ማለት ነው። ይሄ ሁሉ ነገር ተፈቅዶልናል። በጸሎት መጽሐፍትስ እንደው ቅዳሴ ስርዓት ላይ አይታችኋል። ይኸው ለምሳሌ ቅዳሴ ታምረ ማርያም ከተነበበ በኋላ ወንጌል ከተነበበ በኋላ ዲያቆኑ እያሳለመ ይመጣል አይደል? ከዛ ጀርባቸውን ሲጡ አባቶች እናቶች ምን ይላሉ? እንዴ ይሉ ያደርጋሉ አይደል? ለምንድን ነው? በጀርባ በኩል ወንጌሉ እንዲገባ ነው። አንዳንድ ጊዜ ራሳቸው እያደረጉት እኛን ሲነቅፉን ነውና መንፈስ እንዲያዝ እንዲታሰር ነው። ግን ይሄ ወረቀት ነው። ግን ደግሞ እዚህ ውስጥ ደግሞ ምን አለ?
የቃሉ ኃይል አለ። ይሄ እንጨት ነው፣ ግን የቃሉ ኃይል አለ። በጣም እኮ ቀላል ነገር ነው ቤተሰቦቼ። ግርም ይለኛል አንዳንድ ቀን እንደ ሀሁ ትልልቆችን መምህራኑን ለማስረዳት ስሞክር አፍራለሁ ለራሴ። ይሄ ወረቀት ነው፣ ጨርቅ ነው፣ ወረቀት ነው። ከእንጨት የተሰራው የራሱ ወረቀቱ ተለዝቦ የተሰራው። በድሮ ጊዜ ደግሞ ቆዳ ነው። የሆነ ጊዜ ላይ ሳር ስትግጥ የነበረች ፍየል ወይም በግ ቆዳ ነው የሚሆነው፣ በብራናው ጊዜ ማለት ነው። ከዛ ያቺ በግ ሞተች፣ ታረደች ማለት ነው። ከዛ በኋላ ቆዳው ተለዝቦ ተፍቆ ምን ተብሎ ብራና ተጻፈበት። ማነው ፊደሉ ተጻፈበት፣ ብራና የሚል ስም ወጣለት። ስሙም ተቀይሮ ማለት ነው። ይሄውን እንጨት ነበረ መቁጠሪያ የተባለው የአገልግሎት ስሙ ነው ማለት ነው። ይሄ አሁን መጽሐፍ የተባለው መቼም ይሄ እንጨት ይሄ ወረቀት አይደለም፣ ወረቀት ነው። አዎ ልክ ነው። እንጨት ነበረ። አዎ ድሮ ጥንተ ታሪኩ እንጨት ነበረ። ከእንጨት በፊት ደግሞ አፈር ነበረ። ግን እንደዚህ ሆኖ ደግሞ እዚህ መጣ። ቃሉ ሲጻፍበት ኃይሉ ያደረበት ቅዱስ ተባለ። ምኑ ዕቃው መጽሐፍ ተባለ። ዕቃው መጽሐፍ ቅዱስ መጽሐፍ የተባለው በቃሉ አማካኝነት ነው። ቃሉ ነው ይሄንን ዕቃ ቅዱስ ያደረገው። ሀ ሁ እያልን እንግዲህ እያስተማርን ያለ ነው። ይኸው ይሄ ደግሞ ቅዱስ የተባለው ደግሞ ወይም ደግሞ መቀጥቀጫ የተባለው ደግሞ ከዛ አንጻር ነው። ስጋዬን እጎስምበታለሁ። እንዴት ነው ስጋ የሚጎሰመው? ቅዱስ ጳውሎስ ስጋዬን እጎስማለሁ አለ። ምን ማለቱ ነው? ቤተሰቦች ምን ማለቱ ነው? ስጋ የሚጎሰመው እንዴት ነው? በስግደት እንዴ! እስቲ ስግደትን በራሱ ዝም ብላችሁ አስቡት እስቲ። እንደዚህ በግንባር ማስነካት ከዛ መነሳት፣ ሂደቱን ፕሮሰሱን አይታችሁታል። ምናልባት ይሄ ባይሆን የሆነ ሀገር ላይ ስግደት ወደ ኋላ መገልበጥስ ቢሆን ወደ ጎን መውደቅስ ቢሆን፣ እስራኤላውያን ደግሞ ንጥፍ ነው የሚሉት አይታችኋል። ስግደት ማለት ምናልባት እንደሆነ ሀገር በቴስታ ድንጋይን መምታት ቢሆን ስሙ ስግደት ነው፣ አገልግሎት ነው። እንደዛ ነውና ስግደትን እንደዚህ ብሎ ጎንበስ ብሎ ተነስቶ ቀና ብሎ መነሳት፣ ጉልበትን ከመሬት ጋር ማስነካት፣ መስገድ ለእግዚአብሔር ክብር ማቅረብ ነው ተብሎ ሕግና ስርዓት እንደተሰራለት ሁሉ እያንዳንዱ አካሄድ የራሱ የሆነ አሰራር አለው። እምነታችን ግን ኃይል ይጨምርበታል ማለት ነው። ቅዱሳን አባቶቻችን በበረሃ ከመጽሐፍ ቅዱስ ጋር የማይገናኝ የሚመስል ግን የእምነታቸው ጥግ እና የፍቅራቸውን ጥግ ለማሳየት ብዙ ነገር እኮ አድርገዋል እኮ። ማለት አቅርቤላችኋለሁ መቁጠሪያ ምናምን ብዬ ያቀረብኩላችሁ የለም ከዚህ በፊት በጣም ሰፊ ትምህርት አለ። የቅዱሳን አባቶችን ታሪክ አባ ዳንኤል ላይ እንዴት ያደርግ እንደነበረ፣ በቆባቸው እንዴት ያደርጉ ነበር፣ ጭንቅላታቸውን እየፈነከቱ እያደሙ ወፎቹን ይመግቡ ነበረ። ምን ማለት ነው ስታስቡት? እንዴት ነው እንደዛ የሚሆነው? አትልተውት ማለት ነው። ይሄን አትልተውት ወፎች ይመጣል ይበሉታል ይላል። ይህ እኮ ተጽፎ የተገኘ አባቶቻችን ታሪክ ነው እኮ ቤተሰቦች። ምናልባት መናፍቅ ይሄን ሲሰማው ላይቀበለው ደስ ላይለው ይችላል። እኔ ግን እቀበለዋለሁ፣ ደስ ይለኛል። የአባቶቼ ታሪክ ነው። ይሄ ግን የመጽሐፍ ቅዱስ ሕግ ነው፣ ስርዓት ነው። አባ ቡላ ነው አባ ማን ነው? አባ አቡነ ሀቢብ ይመስሉኛል፣ ስማቸው ለጊዜው ተዘንግቶኛል። ከኮረብታ ላይ ከፎቅ የሆነ ከፍ ካለ ነገር ላይ እየተፈጠፈጡ ለክርስቶስ ነው ይሄን ዋጋ የሚቀበለው ይላሉ። እየወደቁ ለራሳቸውን ለማጥፋት ተው ብሎ ክርስቶስ መጥቶ እስኪነግራቸው ድረስ ማለት ነው። ይሄ ስርዓት ነው፣ ሕግ ነው። ግን ይህ አባቶች ያሰቡት የሄዱበት መንገድ ነው እና ለምሳሌ አባ ዮስጦስ ገላቸውን ታጥበው ያቆም ነበር ይላል። ግን ክርስቲያን ንጽሕናውን ይጠብቅ ይላል። ምን ማለት ነው? እንዲህ ያሉ ሲያወሩባቸው አገልጋዮች ይሄ ነው ይሄ ያ ነው ብላችሁ አታውሩ ብሎ ይናገራሉ። በልብ ውስጥ ያለውን ንጽሕና ብቻ ጠብቁ ይላሉ ሲናገሩ። አባ ዮስጦስ ሰምታችሁ ከሆነ አይታችሁት አንበባችሁትም ከሆነ ሌሎችም አባቶች አሉ። በጣም በራሳቸው መስመር ሄደው እግዚአብሔር የተቀበላቸው ማለት ነው። በራሳቸው መስመር ማለት እግዚአብሔር በዚህ ጉዳይ ላይ አይጣላኝም ብለው ማለት ነው። ግን ቤተክርስቲያን አምና የተቀበለችው እግዚአብሔር እንዲህም ያደርጋል አምነን ተቀብለናል፣ የቤተክርስቲያን ስርዓት ነው ብሎ ተቀብለውታል አባቶች። እና እንደው ሁሉን ነገር መጽሐፍ ቅዱስ ኃይልም ከምንል አባቶች ገድላትስ አዋልድ መጽሐፍትስ ይላሉ ወይ ብላችሁ ኦርቶዶክሳውያን እባካችሁን እንስማማ። እንደዛ ከሆነ እናንተም መምህራን መናፍቃን ናችሁ ማለት ነው። እናንተም አዋልድ መጽሐፍትን አትቀበሉ ኑፋቄ ያለባችሁ ማለት ነው። እናንተም ችግር አለባችሁ ማለት ነው። እንደዛ በሚለው ያስኬዳል። ለምን በጣም ብዙ ነገር ማንሳት ይቻላል። እኔ ሳነብ እኮ መምህራኖቹ ይህን አያውቁትም እንዴ እላለሁ። እኔ አሁን የቅድስት ፍቅርተ ክርስቶስን ወለተ ጴጥሮስን ገድል ብታነቡት እኔ አሁን ወለተ ጴጥሮስ ሐሰተኛ ነች ገድሏ እንዲህ ይላል ያልኩ ባላገጥ ማለት ነው። በስመ አብ የሚያብጠለጥለኝ ሰው ብዛቱ። ግን እጅግ ከሚገባው በላይ ለአይምሮ የሚከብዱ ግን በጣም ወሳኝ የሆኑ በእምነት ሊሆን የሚችል እኔ ከማደርገው በላይ ታደርጋላችሁ ብሏላ
እምነት ካላችሁ ሁን በሉት ይሆናል ብሏል። በቃ እችላለሁ በሉት ይሆንላችኋል ብሏል። ሁን በሉት ይሆናል። በቃ ምንም የሚቀር ነገር የለም ቤተሰቦች፣ የማይሆን ነገር የለም። ለአይምሮ የሚከብዱ በጣም ብዙ ነገሮች ኖረው ግን በእምነት የተቀበልናቸው ነገሮች አሉ። እንደምን ነው እንትና የሚባሉት ኮከብ ቆጠራ ላይ የሚያዘወትሩት ዩቲዩብ የከፈቱት እነ መጋቢ አዲስ የሚባሉ መምህራኖች በሙሉ ስለ ሰሎሞን ማጂክ ካርፔት፣ ስለ አስማተኛው ምንጣፍ፣ ስለ ቀለበቱ፣ ስለ ንስርና አሞራን አዳቅሎ ስለማድረጉ እንደ ጥበብ ታይቶለት እንደ ትልቅ ጥቅም ታይቶለት ሲያወሩት እነሱ ደብተራ ያልተባሉ እነሱ ያልተነቀፉ፣ እኛ ብቻ ስንዘለፍ አስመሳይ ስንባል ምን ማለት ነው? ኦሪዮን ከዋክብት የቅድስና ከዋክብት ናቸው እየተባሉ ሰማይ ላይ ያለውን ዞዲያክ እንደ አንድ ጥበብ ሲቆጥሩት በመጽሐፍ ቅዱስ በመጽሐፍ ሄኖክና በተለያዩ አባቶቻችን ገድላት ውስጥ ሁሉ ኮከብ ቆጣሪ ሲወገዝ ማለት ነው። በታምረ ማርያም ላይም ጭምር። ታምረ ማርያምን ባነብላችሁ ጉድ ነው የምትሉት። በጣም ብዙ ነገር አለ ቤተሰቦቼ። ጉድ ነው የምትሉት ስላችሁ መልስ የሚሆኑ መምህራንንም ሆነ ነቃፊዎችን ማንኛዎቹን በሙሉ አፍ የሚያዘጋ እኛም ደግሞ ምንማማርበት ግን በቃ ጉንጭ አልፋ ይሆንብኛል፣ እንደው ዝም ብሎ መድከም ይሆንብኛል። ግን በስሜት እንድናገር የሚያደርገኝ ምንድነው? አንድ ማይክሮፎን ይዘው አንድ መምህር አንድ ማይክሮፎን ይዘው እልፍ ሰዎችን ስለሚያሰናክል ነው እነሱ ላይ ትኩረት የማደርገው። በጣም ብዙ ሰዎች ተመሳሳይ ባህሪ የሚኖራቸው በአንዲት ማይክሮፎን ነው፣ ከአንድ አንደበት በምትወጣ። ያ ነው ትልቁ ችግር፣ ትልቁ ከባዱ ችግር ያ ነው። ደግሞ ይጠየቅበታል በነፍሱ። የሚገርማችሁ በጣም እኔ አሁን ይሄ ቅርብ ጊዜ ሊያገዘኝ መጣ ያልኳችሁ በጩቤ መቀመጫውን የተወጋው ሰባኪ ያገዘኝ ወንድማችን ምን አለኝ? በእርስ በርስ በምናወራበት ሰዓት በቴዎሎጂ የሚሆን በመምህራን ተገናኝተን ስናወራ በብዛት ስላንተ ስለ እንደዚህ ስለሚፈውሱት ምናምን እናወራለን እና ፈሪዎች ናቸው። በድፍረት መጥተው መናገር የሚችሉ አይደሉም። አቅም የላቸውም። ኖሃው ግንዛቤው የመናፍስት ስለማወቅ ግንዛቤውም የላቸውም። ኢቭን ገላት ድርሳናትን ብቻ በማወቅ እኮ ማወቅ ይችሉ ነበረ። ኢቭን ጠቋር ማን እንደሆነ ባያውቁም አይነ ጥላ ማን እንደሆነ ባያውቁም ዝም ብሎ ገላት ድርሳናት፣ ስንክሳሩን፣ አዋልድ መጻሕፍቶችን በማንበብ ብቻ አንድምታዎችን በማወቅ ብቻ ብዙ ነገር መረዳት ይችሉ ነበረ። ግን ተሐድሷዊ እንትን አለችባቸው፣ ብናኝ የሆነች አቧራ ነገር አለችባቸው። አብዛኛዎቹ ተሐድሷዊ ኑፋቄ እንኳን አትሉትም። የተሟላ ነገር የለም። እኔም የጎደለብኝ ነገር አለ፣ እነሱም ጋር የጎደለ ነገር አለ። እንሞላላ ነው ያልኩት። የጎደለባችሁ ነገር አለ፣ እኔም የጎደለብኝ ነገር አለ። የጎደለብኝ ነገር ሙሉልኝ፣ እንስማ። አንድምታው ላይ ብዙ ነገሮች ላይ የተለያዩ ነገሮች ላይ መስማት ያለብን እንስማ። እናንተም ደግሞ የጎደላችሁ ነገር እንዳለ እወቁ እንጂ የግዴታ ተመርቆ ስለወጣ ቀሚስ ስለለበሰ ወይም ስለጠመጠመ ብቻ ስለ መናፍስት ያውቃል፣ ስለ እያንዳንዷ ነገር ስለ ብቃት ያውቃል ማለት አይደለም። የጎደለሽ ነገር አለችብህ። አለበለዚያ ይሄም ነገር ውስጥ እኔ እገባለሁ ብለህ ካሰብክ እኛ እንገባለን ብለህ ካሰብክ በዘመናችን ውስጥ እግዚአብሔር እንደሚሰራ ዘንግተሃል። እንደ አባ ዮሐንስ እንዳሁን እንዳነበብኩት እንደ አባ ዮሐንስ ተአምራት እንሰራለን ወይም ተገልጦልናል የሚሉትን ሰዎች አውግዞ ግን ራስ ላይ ደግሞ ምልክት ማሳየት ያስፈልጋል። ይቻላል። እውነተኛ የሆነው ምልክት ማሳየት ይቻላል። ትችላለህ። ትክክል አይደለም ካልክ ትክክለኛውን ማሳየት ነው ብዬ አስባለሁ። የነፍስ ማዕድ ክፍል 30 በዚህ ተጠናቋል። ረጅም ነው አይደለም? ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን። የአምልኮ ስግደት እንዴት ነው መስገድ ያለብን? በቀን ስንት ነው መስገድ ያለብን? የአምልኮ ስግደት ምን እያልን ነው የምንሰግደው? እንዲሁም ጾር ወይም ስጋዊና የክፉ መናፍስት ውጊያ ያለበት ሰው በበዓለ ሃምሳ እንዴት ነው መስገድ ያለበት? በበዓለ ሃምሳ በመቁጠሪያስ መቀጥቀጥ ይቻላል የሚሉትን በሰፊው እንመለከታለን። በመግቢያ ስለ ስግደት እንደነገርኳችሁ ሁሉ ስለ አምልኮ ስግደት ጥያቄ ከማንሳታችን በፊት የአምልኮት ስግደት ማለት እንኳን እኛ ቅዱሳን መላእክት ለእግዚአብሔር የሚገዙበት ስግደት ነው። ቅዱሳን መላእክት ለእግዚአብሔር የአምልኮት ስግደት እንደሚሰግዱ ቅዱስ ዮሐንስ በራእዩ ምዕራፍ 7 ቁጥር 11 ላይ መላእክቱ ሁሉ በዙፋኑና ሽማግሌዎቹ በአራቱም እንስሳ ዙሪያ ቆመው ነበረ። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ በማለት ጽፎልናል። እዚህ ላይ መላእክቱም የተባሉት በአጠቃላይ በሰማያት ያሉት ሊቃነ መላእክት ከነሰራዊታቸውና ስፍር ቁጥር የሌላቸው የእግዚአብሔር ቅዱሳን መላእክት ናቸው።
ሽማግሌዎቹ የተባሉት የስሉስ ቅዱስን መንበር የሚያጡ 24ቱ ካህናተ ሰማይ ናቸው። አራቱም እንስሳ የተባሉት የሰው ገጽ፣ የአንበሳ ገጽ፣ የላም ገጽ፣ የንስር ገጽ ያላቸው ኪሩቤል የሚባሉት ናቸው። ስለዚህ በሰማይ ያሉ ሊቃነ መላእክት ከነሰራዊታቸው 24ቱ ካህናተ ሰማይ፣ 40ቱ እንስሳና ቅዱሳነ መላእክት በሙሉ ለእግዚአብሔር የአምልኮት ስግደት ይሰግዳሉ። ወዳጆች የአምልኮት ስግደት በዓለመ መላእክትም ያለ ነው። ሌላው ትልቁና ዋናው ቁም ነገር ቅዱሳነ መላእክት በግንባራቸው ተደፉ ተብሎ ነው የተጻፈው። እኛም ከቅዱሳነ መላእክት አንበልጥምና የአምልኮት ስግደት ስንሰግድ እንደ ቅዱሳነ መላእክት በግንባራችን ተደፍተን ነው መሆን ያለበት። ቅዱስ ዳዊትን በመዝሙር 97 ቁጥር 7 ላይ ቅዱሳነ መላእክት ለእግዚአብሔር የአምልኮት ስግደት እንደሚሰግዱ አውቆ መላእክቱ ሁሉ ሰገዱለት በማለት ጽፏል። የአምልኮት ስግደት ለእኛ ኦርቶዶክሳውያን ለእግዚአብሔር መገዛታችንን ዕለት ዕለት የምናሳውቅበት መገዛታችንን የምንገልጥበት ነው። የአምልኮት ስግደት ግልጽ እንዲሆንልን በመጽሐፍ ቅዱስ ላይ ስለ አምልኮት ስግደት የተጻፈውን እንመልከት። እንደምታውቁት ሰብአ ሰገል ለጌታችን ወርቅ፣ ዕጣንና ከርቤ ይዘውለት መጥተው ሰጥተውታል ወይም ገብረውለታል። ሰብአ ሰገል ለጌታችን ወርቅና ዕጣን ከርቤ ከመስጠታቸው በፊት ጌታቸው ፈጣሪያቸው እንደሆነ አውቀው ከወርቁና ከዕጣኑ ከከርቤ በፊት ያቀረቡለት ስግደትን ነው። ልብ ብላችሁ ሰው የማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩ፣ ወድቀውም ሰገዱለት። ሳጥናቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል። እዚህ ላይ ልብ ልንለው የሚገባን ነገር ሰብአ ሰገል ለጌታችን ከእጅ መንሻው በፊት እጅ መንሻ አድርገው ያቀረቡለት የአምልኮት ስግደትን ነው። ልብ በሉ። ጠቅለል ተደርጎ ሰብአ ሰገል ተባለ እንጂ ሰብአ ሰገል የተባሉት ሶስቱ ነገስታት ከነሰራዊታቸው ነው። ስለዚህ ሁሉም ለጌታ የአምልኮት ስግደት አቅርበውለታል። ከአምልኮት ስግደት በኋላ ነው እጅ መንሻው ወርቁን ዕጣኑንና ከርቤን ያቀረቡለት። ወድቀውም ሰገዱለት ተብሎ የተጻፈው አንድም ለኛ ነውና እኛም የአምልኮት ስግደት ስንሰግድ እንደ ሰብአ ሰገል ወድቀን በመስገድ ያለብን። ወዳጆች ሰብአ ሰገል ከእጅ መንሻው ወይም ከስጦታ በፊት ስግደትን እንዳስቀደሙ ሁሉ እኛም ለእግዚአብሔር በየዕለቱ እጅ መንሻ አድርገን የምናቀርበው ጸሎት ነው። ነገር ግን ከጸሎት በፊት የአምልኮት ስግደት ይቀድማል። ይህ ማለት እጅ መንሻውን ጸሎት ከማቅረባችን በፊት እንደ ሰብአ ሰገል ወድቀን የአምልኮት ስግደት ማቅረብ አለብን። ሌላው ጌታችን በሚያደርግበት ጊዜ ቅዱሳን ሐዋርያት ያደረጉትን ነገር ቅዱስ ሉቃስ ጽፎታል። ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 24 ቁጥር 52 ላይ ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም ማረገ፣ እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ብሏል። ቅዱሳን ሐዋርያት ጌታችን ሲባርካቸው ሰገዱለት ተብሏል። ዛሬም እኛ ለጌታችን ለፈጣሪያችን ለመድኃኔዓለም የአምልኮት ስግደት የምናቀርበው የአምልኮት ስግደት ስለሚገባውና እንደ ቅዱሳን ሐዋርያት ለመባረክ ነው። የአምልኮት ስግደት እንዴት እንደሚያስባርክ አያችሁ። ይህ ብቻ አይደለም። ጌታችን ቅዱሳን ሐዋርያትን ሲባርካቸው እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ተብሎ እንደተጻፈ እኛም ለጌታችን የአምልኮት ስግደት ስንሰግድ እንደ ቅዱሳን ሐዋርያት በብዙ ደስታ እንታጀባለን። በጸጋ በሞገስ በበረከት በቡራኬ በመንፈሳዊ ኃይል መንፈሳዊታችንን እንኖራለን። ስለዚህ የአምልኮት ስግደት ዕለት ዕለት በማቅረብ ዕለት ዕለት እንባረክበታለን። ዲያብሎስ ጌታችንን በገዳመ ቆሮንቶስ ሲፈትነው የዓለምን መንግስታት ሁሉ ክብራቸውን አሳይቶ አያፍርምና ጌታችንን ወርቀህ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው። ሰጪውን ጌታ ጌታችንም አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል በማለት እንዳሳፈረው ቅዱስ ማቴዎስ በምዕራፍ 4 ቁጥር 9 እስከ 10 ላይ ጽፎልናል። እዚህ ላይ ልታስተውሉት የሚገባው ሶስት ነገር አለ። አንደኛው ሰይጣን ሰዎች እንዲሰግዱለት ምን ያህል እንደሚፈልግ ጌታን ስገድልኝ በማለት አሳይቶናል። ሁለተኛው የአምልኮት ስግደት የሚገባው የሚቀርበው የሚሰገደው ለእግዚአብሔር ብቻ መሆኑን ነው። ሶስተኛው ለእግዚአብሔር የአምልኮት ስግደት መስገድ እንዳለብን ነው። ስለዚህ ጌታችን በዚህ የሰይጣን ፈተና ያስተማረን አንዱ ነገር የአምልኮት ስግደትን ነው። የአምልኮት ስግደት ሳይሰግዱ የሚጸልዩ ሰዎች ማለት ሰብአ ሰገል ለጌታችን ያቀረቡለትን እጅ መንሻ ገልብጦ ወይም በተቃራኒ ማቅረብ ማለት ነው። ያ ማለት ምንድነው?
ሰብአ ሰገል መጀመሪያ የአምልኮ ስግደትን ለጌታ አቅርበው እጅ መንሻውን ያስከተሉት ወይም የሰጡት እንጂ እጅ መንሻውን ሰጥተው አይደለም የሰገዱለት። በብዙዎቻችን የአምልኮ ሕይወት የሚታየው ከአምልኮ ስግደት በፊት እጅ መንሻውን ጸሎትን ነው የምናስቀድመው። ከአምልኮ ስግደት በፊት ለጌታችን እጅ መንሻ ወርቅ፣ ዕጣንና ከርቤ የሚሰጥ የሚቀርብ ቢሆን ኖሮ ሰብአ ሰገል አስቀድሞ እጅ መንሻውን ለጌታችን ሰጥተው ከዛ ይሰግዱ ነበር። መጽሐፍ ቅዱስ ግን የሚነግረን በመጀመሪያ ስግደት አቀረቡለት፣ ከዛ እጅ መንሻውን ሰጡት። ይሄ ነው ለእኛ አምልኮ ሕይወት መሆን ያለበት። እጅ መንሻውን ጸሎት አስቀድመን የአምልኮ ስግደትን የምንተዋለን። ይህ ልክ አይደለም። ሰብአ ሰገል ለጌታችን ስግደቱንና እጅ መንሻውን እንዳቀረቡለት ሁሉ እኛም በአምልኮት ሕይወታችን የአምልኮት ስግደትንና እጅ መንሻውን ጸሎት አብረን ነው ማቅረብ ያለብን። ሰብአ ሰገል ለጌታችን ስግደቱን ከእጅ መንሻው ነጣጥለው ወይም ለይተው አላቀረቡለትም፣ አንድ ላይ ነው ያቀረቡለት። እኛም የዕለት ተዕለት የአምልኮት ስግደትን ከዕለት ተዕለት ጸሎት ጋር በአንድነት ነው ማቅረብ ያለብን። እዚህ ላይ ልብ ልትሉት የሚገባው የአምልኮት ስግደት ጸሎት ከመጀመራችንና ጸሎት ከጨረስን በኋላ መስገድ እንችላለን። ይህ ግልጽ እንዲሆንላችሁ አንደኛው የዕለቱን ያስለመዳችሁትን ጸሎት ከመጀመራችሁ በፊት በመጀመሪያ አምልኮት ስግደት ሰግዳችሁ እንዳበቃችሁ የተለመደውን ጸሎት መጸለይ ትችላላችሁ። ሁለተኛው ያስለመዳችሁትን ጸሎት ከጨረሳችሁ በኋላ የአምልኮት ስግደት መስገድ ትችላላችሁ። ዋናው ቁም ነገሩ የአምልኮት ስግደት ከጸሎት በፊትና ከጸሎት በኋላ ማድረጉ ሳይሆን የአምልኮት ስግደትን ከጸሎት ሳንለይ እንዳስለመድነው ከጸሎት በፊትም ይሁን ከጸሎት በኋላ መስገዳችን ነው የሚፈለገው። የአምልኮት ስግደትን ትተን ጸሎት ብቻ የምናደርግ ከሆነ ወይም የአምልኮት ስግደትን ከጸሎት ከለየን በአንድ እጅ እንደማጨብጨብ ነው። ሲጀመር በአንድ እጅ አይጨበጨብም። የአምልኮት ስግደትም ከጸሎት አይለይም። ለማጨብጨብ ሁለት እጅ የግድ ያስፈልጋል። በአምልኮት ሕይወትም ለመትጋት የግድ ጸሎት ከአምልኮት ስግደት ጋር ያስፈልጋል። በመናፍስት ውጊያ ጊዜ ጸሎታችን ከስግደት ከተለየ፣ በተለይ መስገድ እየቻለን ጸሎታችን ከስግደት ጋር ካልተጣመረ የአንድ እጅ ጭብጨባ ይሆናል። በሁለት እጅ ስናጨበጭብ ጭብጨባችን ድምፅና ኃይል አለው። ጸሎትም ከስግደት ጋር ሲዋሃድ ሁለት መሳሪያ እንደመታጠቅ ነው፣ የበለጠ ኃይል አለው። የዕለት ተዕለት የአምልኮት ስግደት ማለት ነፍስና ስጋ ያላቸው አንድነት ቁርኝት ማለት ነው። ነፍስ ከስጋ ከተለየች ስጋ ሕያው አይሆንም፣ ይሞታል። የአምልኮ ስግደትም ከጸሎት ከተለየ ነፍስ የተለየው ስጋ ማለት ነው። ስጋችን ላይ ሕይወት የምትዘራው ነፍሳችን ናት። ጸሎታችን ላይ ከፍተኛ መንፈሳዊ ኃይል በመሆን ለጸሎታችን ጉልበት፣ ለአጋንንት ምሳት የሚሆነው የአምልኮት ስግደት ሲኖር ነው። በቀጣይ በክፍል 2 ቅድም ያነሳውላችሁ ርዕሶች ማለትም በበዓለ ሃምሳ የአምልኮት ስግደት ይሰገዳል ወይ? የአምልኮ ስግደትን መስገድ ካለብን በበዓለ ሃምሳ የአምልኮት ስግደት እንዴት ነው መስገድ ያለብን? በቀንስ ስንት ነው መስገድ ያለብን? የአምልኮት ስግደት ምን እያልን ነው የምንሰግደው? እንዲሁም ጾር ወይም ስጋዊና የክፉ መናፍስት ውጊያ ያለበት ሰው በበዓለ ሃምሳ እንዴት ነው መስገድ ያለበት? በበዓለ ሃምሳ በመቁጠሪያዎች መቀጥቀጥ ይቻላል? የሚሉትን ጥያቄዎች እመልስላችኋለሁ። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል ሆነች። ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን። በጣም በልጆች የምትቸገሩ ብዙዎቻችሁ ያልጸለያችሁ ጊዜ የተጸነሱ ናቸው። በዚህ እርግጠኛ መሆን እንችላለን። የጸለያችሁ፣ የሰገዳችሁ፣ ያመለካችሁ ጊዜ ግን ጸጥ ያሉ ልጆች ነው የሚወለዱት። የተረጋጉ ማስተዋል ያላቸው ገና ሳያድጉ ለእናንተ የሚያስቡ እማዬ የሚሉ እናቴ አባቴ የሚሉ ፍቅር የሚያሳዩ ይሆናሉ። ትህትና ያላቸው ከክፉዎች 100,000 ክፉዎች ጋር ቢውሉ ልቦናቸው አይለወጥም። ለምን? የመንፈስ ቅዱስ ጥበቃ ከማህፀን ጀምሮ ስለሚያገኙ። አምባ ከረዩ እያልክ በየንትኑ በየናይክል ክለቡ ምናምን የዞርክ እደሰታለሁ ብለህ የዛን ጊዜ የተጸነሰው ልጅ የበላበትን ሰብሮ እንዲህ ነው የማደርገው እያለ ይነግርሃል። ጎበዝ አይደለም ይላል። የጠጣበትን አድቆ እኔ ጎበዝ ጀግና አይደለሁም
ይላል እናቱ። በመስበር ይረካል፣ በማበላሸት ይረካል፣ በማጥፋት ይረካል። ያኔ አልጸለይክም። ስለዚህ ዲያብሎስ የራሱ የሆነውን በክፋት በኩል ያለውን ድርሻ ይፈጽማል። በመንገድ እኮ የሰዎችን ጥላቻ በደንብ አየዋለሁ። መንፈሳቸው ጥላቻ በደንብ ደንግጦ ቆሞ ወይም በጎን ሲያይ ይመለከቷሉ። እንዲህ ስንተያይ እኮ ነው የተጣላ ነው፣ አንተዋወቅም እኮ። አንዳንዴ ግርማ የሚባለው እኮ ይሄ ነው፣ የሚያስጨው የሚያስለፈልፈው ያ እኮ ብዙ ሰው እኮ ሲሰድበው ሲቃወመው ሰማለሁ። እንዴት ሲያዩት ይዘገንናል። አየህ፣ ሰይጣን ያወጣ ሰብ ሰይጣን ሆም ያዡት ያሉት በጉራጌኛው ቋንቋ ይስማማናል ማለት ነው። ሰይጣንን የሚያወጣ እንደ ሰይጣን ያዩታል። በትክክል ነው የገለጹት። ይሄኔ በጣም ከዛ በ9 ዓመት በላይ ባገለገልኩት አገልግሎት ውስጥ ከያዝኩት አንዱ ዋነኛው ክፍል ነው። አየህ፣ ከማህፀን ጀምሮ የመስማትና የማስተዋል ምክንያት በዚህ መልኩ የተገለጸ ይሆናል። እኔን ያሳድዳሉ፣ ለእሷ ጥላ ይዛሉ። እንዴት አይነት ጉድ እኮ ነው! እና እንደዚህ ሁሉ ተብሎ ነበረ። እሷ ደግሞ በመድረክ ላይ ምን አለች ባለፈው? እኔ እኮ አንድ ሰው አይደለሁም፣ ከኔ ጋር ሌላ ቢዮንሴ አለች፣ ሌላ እንደውም ከኔ የበለጠች ቆንጆ ቢዮንሴ አለች። እሷ ነች መድረክ ላይ ጉልበት የምትሰጠኝ። ሁለተኛ አካል ቢዮንሴ እንኳ ስትናገር ምንድን ያለችው? እኔ መድረክ ላይ ስወጣ ሁለተኛ አካል አለኝ አይደል እንዴ ያለችው? ሁለተኛ ሰው ነኝ። አንድ ወቅት ላይ ኢትዮጵያ መጣ። ምንድን ነው የተባለው? የተባለው ነገር አለ እኮ በ6 ቢዮንሴ በ7 ስላሴ ነበር የተባለው። ለምን? የኛው የሆኑ ጥላ ይዘውላት። በመጨረሻም አካዝ የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው አለ። በቀል ጀመረ። የተቀደሰውን ነገር ከቤተ መቅደስ አውጡልኝ አለ። ወስዶ ሰባበራቸው። አቤት! እኛስ ያልሰበርነው ነገር አለን? ማተብ በማሰራችን አፍረናል። ስለዚህ ማተባችንን በጥሰናል። መስቀል በማሰራችን አፍረናል። በመሆኑም መስቀላችንን ደብቀናል ወይም በጥሰናል። ትምህርት ቤቶች መስቀል እንዲያዩ አይፈልጉም። እዚህ የነጩ ዓለም አይፈልግም። በፍጹም መስቀል ማየት አይፈልግም። ስለዚህ ከልጆቻችን ላይ መስቀል አውጥተናል። ይሄ እምነታችን ነው ብሎ መጋፈጥና ጉልበት ያለው ተሰቢነትም አተናል። መጀመሪያ የተሰቢነታችን ምዕራፍ ተሰብሯል። ስለዚህ ልጆች ሲማሩ የዘመኑን የጊዜውን እና የአስተማሪውን አዚም ይይዛሉ። እያስተማሩ የበሏቸው ልጆች እኮ ብዙ ናቸው። ቡዳ የበላቸው፣ በክፉ መንፈስ የተሳሰሩ፣ ሀሳባቸው ሁልጊዜ እየጠፋ ትምህርት ቤት እየታመሙ ወደ ቤት የሚገቡ፣ ትምህርት ቤት ሲገቡ ራሳቸውን የሚያማቸው፣ አስተማሪው መግለጽ ሲጀምር ሆዱን የሚቆርጠው፣ አይኑን የሚቆረቁረው ብዙ እኮ ነው። ይሄ ከባድ የሆነ የመናፍስት ወረርሽኝ ያየለበት ዘመን ነው። አሁን እዚህ የሙዚቃው ዓለም ላይ ያለውን ወንጀል እየሰማን ነው አይደል? ነገሩን እናንተ መሮጥ ብቻ ነው፣ አልሰሙም። እዛ ያለው ወንጀል እጅግ በጣም በጣም ብዙ ተንኮለኞች፣ ብዙ መናፍስት ዘሮች ሰው የሆኑት ዲያብሎሶች ናቸው። ዲያብሎስ የሆኑት ሰዎች ሆነዋል። ስለዚህ በዚህ ጉዳት ውስጥ እንግዲህ ሁሌ የምናያቸው ዘፋኞቻችን ከአጋንንት ጋር የሚሯሯጡ ናቸው። ቢዮንሴ እንኳ ስትናገር ምንድን ያለችው? እኔ መድረክ ላይ ስወጣ ሁለተኛ አካል አለኝ አይደል እንዴ ያለችው? ሁለተኛ ሰው ነኝ። አንድ ወቅት ላይ ኢትዮጵያ መጣ። ምንድን የተባለው? የተባለው ነገር አለ እኮ በ6 ቢዮንሴ በ7 ስላሴ ነበር የተባለው። ለምን? የኛው የሆኑ ጥላ ይዘውላት። እኔን ያሳድዳሉ፣ ለእሷ ጥላ ይዛሉ። እንዴት አይነት ጉድ እኮ ነው! እና እንደዚህ ሁሉ ተብሎ ነበረ።
እሷ ደግሞ በመድረክ ላይ ምን አለች ባለፈው? እኔ እኮ አንድ ሰው አይደለሁም፣ ከኔ ጋር ሌላ ቢዮንሴ አለች፣ ሌላ እንደውም ከኔ የበለጠች ቆንጆ ቢዮንሴ አለች። እሷ ነች መድረክ ላይ ጉልበት የምትሰጠኝ። ሁለተኛ አካል እና ሌላ ብዙ መንፈስ ያ ሁሉ የሚያጨበጭበው ህዝብ ለእግዚአብሔር መለኮታዊ ምሪት ቢሆን ኖሮ በእውነት ስንት የተባረከ ምድርና ትውልድ ፍሬና ወገን ማግኘት ይቻል ነበረ። ያ ሁሉ በመንፈስ ስለሆነ አሰራሩ ሰው ሁሉ አሁን እዚህና መስግድ ብንባል እጃችን እንኳን አንደበታችን እጃችንም ይተሳሰራል። ለዚህ ለመናፍስቱ አዚም ሲሆን ግን ነቃ ብለን አፍጠን አጉረጥርጠን ነው የምናየው። እና ይሄ የአዚም ዓለም በሙሉ የሰው ልጆችን ህይወት የሚቆጣጠርበት አንዱ እድል ነው። ሌላው አካላዊ አዚሞች አሉ። አካላዊ የምንጠጋው ሰው ደግሞ አዚም የሚጥልብን አለ። ቅድም እንዳልኳችሁ አመለኛ፣ ሱሰኛ ወይም ነገረኛ ወይም የርዕዮተ ዓለም ሰው ምናምን ሲሆን ሲጠጋን የእሱን ባህሪ ወዲያውኑ እንድንሸምት ምስጢራዊ የሆነ አዚም ይሰፍርብናል። ማታ ካልጸለይን ካልሰገድን እንዲህ አይነቱ የባህሪያችን አንዱ ገዢ ይሆናል። በትምህርት ቤትም እንደዚህ አይነት ሰዎች አሉ። ማታ ስትጸልይ ስትሰግድ እግዚአብሔርን ስትማጸን ግን ገለል ይላል። በቤተ ክርስቲያንም አዚም አለ። ይሄ አውደ ነገሥት ገላጭ፣ ዲያብሎስን በሌሊት የሚጠራ አስማትና ምትሃትን የተማረ ከክፉ መንፈስ የተዋረሰ አጠገብህ በሚቆምበት ጊዜ አዚም ይሆናል። ትከሻህን ይከብድሃል፣ አእምሮህን ያንገላጅጅሃል፣ ውስጣዊ ህይወት አቅጣጫህን ያጠፋል፣ ምስጋናህን ክፉ ያደርጋል፣ በወሬ ይለክፍሃል፣ በሐሜት ትምህርት ህይወትን ያጨልማል፣ ሁል ጊዜ ክፉ መናገርን እንድትለምድ ያደርጋል። ይሄ ደግሞ በቤተ እግዚአብሔር ያለ አዚም ነው። መልካም ነገርና መልካም ቋንቋ የማይወጣ ፍቅር የማይገለጥ የውሸትና የተሪኦ ብቻ እንዲሆን ያደርግና የትውልዱን ህይወት መቀመቅ ውስጥ ይከተዋል። ዛሬ አብዛኛው ወደ መቀመቅ የሚወስድ መንገድ፣ ትምህርት እየተማርን ከሃዲዎች ነን። ወንጌል እየተሰበከ አማኞች አይደለንም። ለምን? አዚም ነዋ። አዚም እኮ ወደ ቅዱስ መንፈስ ሂድ ሲባል ወደ እርኩስ መንፈስ እንሄዳለን። የቴክኖሎጂውም አዚም አለ። እንዲገለጥ አድርገህ ስታይ አቀርቅረህ ረጅም ጊዜ አይንህ እስክታሸው ድረስ እስኪቀላ ድረስ እንድታይ የሚያደርግም እሱም ሌላ አዚም ነው። ሞባይል ላይ አዚም ይላክብሃል። ስራም እዛ ላይ ቁማር ትጫወታለህ። ጊዜህን፣ ዘመንህን፣ ተስፋህን በዛ ውስጥ ያጨልማል። ሌላው በርትቶ ሲሄድ ደግሞ ወደ ድራግ አዚም ይወስዳል። የድራግ አዚም ድራግ የሚባለውን እስቲ ለምን አንቀምሰውም በሚል አበሻው አብዛኛው ጦዞ ነፍዟል። የመንፈስ ምልክቶች ናቸው ዛሬ ብዙ ምዕራፍ ላይ ሞገስ ያጣን የሚያደርግ። አዚም የሚከለክለው 3 ነገር ይከለክልሃል። አንደኛ ሞገስ ይከለክልሃል፣ ሁለተኛ ጸጋ ይከለክልሃል፣ ሶስተኛ ሰው የመሆንን ምዕራፍ እንዳታገኘው ይከለክልሃል። እንደ ሰው እንዳትሆን፣ እንደ ሰው እንዳታስብ፣ እንደ ሰው እንዳትናገር ቋንቋህ ላይ ይገባና ሌላውን የሚያቆስድ ይሆናል። መግባባት የሚባለው ነገር የህይወትህ አንዱ ችግር ይሆናል። ለምን? መልካም ነገር እንዳይስማማህ ነው የሚያደርገው አዚም። መልካም ነገሮች እንዳይስማሙ ነው የሚታገለው። ሰላምታዎች በበጎነት ውስጥ እንዳይገለጡ ነው የሚያደርገው። ትዕቢትና ኩራትም የአዚም አንዱ ገጽታ ነው። የባዶነት መሸፈኛ ነው የሚሆነው። ትዕቢት፣ ኩራት፣ መጀነን፣ ትልቅነት፣ መኮፈስ የብዙዎቹ የትልቅ ዩኒቨርሲቲ ተቋማት ውስጥ የነበረው ትውልድ መለኪያው ነበረ እና ለትውልድ ምን ሆነ? አዚም ሆነ። ይሄው አዚም ነው የሆነ። አዚም በቃ ቃል አዚም። ብዙ የምታውቋቸው ምሁራኖች የትውልድ አዚሞች ናቸው። መንፈሳቸው ፍሬ የሚያፈራ አይደለም፣ የሚያጨነግፍ ነው። መንፈሳቸው መንፈሳዊ ሞራልን የሚገነባ አይደለም፣ ስጋዊ ውድቀትን የሚያበረታታ ነው። ያ አዚም ነው። ከአዚም ውስጥ የወጡ መምህራኖች፣
ከአዚም ውስጥ የወጡ ክፉዎች ይሁኑና የትውልድ አበሳ ይሆናል። ስለዚህ መጀመሪያ ላይ ትልቁ ነገር ኢየሱስ ክርስቶስን ነው የሚከለክለን። የተሰቀለውን የናዝሬቱን ኢየሱስ ክርስቶስን በፊታችሁ ተስሎ ሳለ እሱን እንዳታውቁ አዚም ያደረገባችሁ ማን ነው አለ። ይኸው ትውልዳችን አብዛኛው በአዚም ስለተያዘ ወደ አምላካችን ወደ ኢየሱስ ክርስቶስ ሥጋና ደም አይጠጋም። የ60 ዓመት ትውልድ በሙሉ አዚሙን ይዞ ግማሹ አልቋል፣ ግማሹም ታስሯል፣ ግማሹም ነፍዟል፣ ግማሹም አርጅቷል፣ ግማሹም ጃጅቷል። አለ ዕድሜው አለ ጊዜው። በጣም የሚያሳዝነው ግን በ10 ዓመትና በ15 ዓመት በ20 ዓመት ያሉት ትውልዶች መጃጀታቸው ነው። ወደ ሕይወት መንገድ የሚወስደው ላይ ያላቸው አቋምና ቁመና በዚህ ከቴክኖሎጂውና ከዘመኑ ሳይንስ ጋር አብሮ መውደቅ መቻሉ ነው። እግዚአብሔር ምሕረቱን ያብዛልን። ስለዚህ አዚም ምንድን ነው የሚለው፣ አዚም ማለት የሕይወት አቅጣጫህን የሚያስለውጥ ከእግዚአብሔር መንገድ የሚከለክል እንደ አካዝ። ይሄ አካዝ በመጨረሻ ሞተ። አካዝ ከአባቶቹ ጋር አንቀላፋ፣ በከተማይቱም በስተ ውጪ ቀበሩት። ከኢየሩሳሌም ከአባቶቹ መቃብር ውጭ ተቀበረ። የበረከት መቃብር እንኳን አላገኘም። ትውልዳችን አብዛኛው በምድረ በዳ፣ በበረሃ፣ በወንዝ፣ በገደል፣ በባህር፣ በውቅያኖስ ነው የሚቀበረው። ይኸው እዚህ እኮ ተቀበረ። የከሃዲ ትውልድ፣ ክዶ የኖረ ህዝብ ትውልዱም እውነተኛውን የአባቶቹን የሀገር መቃብር አያገኝም። ሌላው ደግሞ ታሪካዊ መቃብሮች እንኳ ዛሬ አሁን የንግድ ቦታ ሆነዋል። ኧረ በለው አዚም ነው፣ አዚም ነው። እግዚአብሔር ምሕረቱን ያብዛልን። በክርስቶስ ኢየሱስ ሕይወታችን ታትሞ በመንፈሳዊ ጸጋ ተጎብኝቶ በቅዱስ ሥጋውና በክቡር ደሙ ተዋጅተን የመንግሥቱ ወራሾች እንድንሆን አምላካችን ያብቃል። የአዚምን መንፈስ ያርቅልን። አሜን።